ሰላም እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ የመጣሁት ወንድም ሄኖክ ግልጽ መልእክት ስለላከልኝ ለሱ ምላሽ ለመስጠት ነው። ወዳጅ ዘመዶቼ ሼር ኮፒ ሊንክ እያደረጋችሁ ለሄኖክ አድርሱልኝ ስል በትህትና ጠይቃለሁ። ሄኖክ መልእክቱ ደርሶኛል። የመልእክቱ ጭብጥ እንግርግሪያና ማስፈራሪያ መሆኑን አግኝቼዋለሁ። በአጠቃላይ እኔ እንድታውቅልኝ የምፈልገው እኔ ግፍ እንጂ ግፏን አልፈራም። እኔ ማንንም አልፈራም። ባንተም ቂም አልይዝም። አንተ የተናገርከው በል የተባልከውን ያለምንም ኤዲቲንግ ነው። ውሻ ደግሞ ሁሌም በበላበት እንደሚጮህ ጠንቅቄ የማውቅ ግለሰብ ነኝ። ራስነቴን የሚያመጣሁት ሶፋ ላይ ቁጭ ብዬ እንደ ድመት በሰው ደም እየነገድኩ ሳይሆን ደሜ እስከሚፈስ ተዋግቼና ወጥቼ ወረጄ ያመጣሁት እንጂ ቁጭ ብዬ በሰው ደም ነግጄ ያመጣሁት ራስ የሚል ስም አይደለም። ዋሽተሃል፣ አስረሃል፣ ኬላ ዘርግተሃል፣ ስም አጥፍተሃል ብለህ ለምትከሰኝ ግን የምሰጥ ምላሽ የለኝም። የኔ ዓላማ ህዝብ እንዲጠይቅ እንጂ ህዝብ እኔን አምኖ እንዲቀበል አይደለም። እኔ ከኔ የሚጠበቀውን መረጃ ብቻ አደርሳለሁ። ሌላውን ህዝብ ቦታው ድረስ የሚያጠረውና ምላሻችን የምናገኝ ይሆናል። ከዩቲዩብ ጋር ተያይዞ ያወራው ግን ከፊል እውነትነት አለው። አንተ እንደፎገርከኝ ኬላ ዘርግቼ ስለማልዘርፍ በራሴ ጥሪትና ሀብት እየታገልኩ እንደቆየው ሀብት ንብረቴን ስጨርስ የራሴን የዩቲዩብ ቻናል ለመሸጥ ከቻልክ ግዘኝ፣ ያለዚያ ደግሞ ሽጥልኝ ብዬ ወንድማዊ ምክር አማክሬ ነበር እንደ ወንድም። ነገሩን ባጭር ልቅጨውና እንደማጠቃለያ ግን ሄኖክ ወንድማዊ ጥያቄ አዘል ሐሳብ ልስጥህ። እስኪ ራስክን ፈትሽ። ባህር ከተሻገርክ ጀምሮ ወንድሞችህ ጥረው ግረው ሲኖሩ ቁረጠው፣ ጣለው፣ ፍለጠው እያልክ በሰው ደም መነገዱስ አይሰለችም? እስከ መቼ የሌለህን ጭራ በመቁላት ጉሮሮን ትዘጋለህ? አይንህን ክፈት። ብዙ ሰዎች ሰርተው በተለወጡበት ቦታ ነውና ያለው ሰርተ ለመብላት ሞክር። ስለ እውነት የሚሰቃየው ህዝብ ትንሽ ይጭነቅ። ይህ መልእክት ይድረሰው። ሼር አድርጋችሁ እንድታረሱት ስል በትህትና ጠይቃለሁ። አመሰግናለሁ።